ፋሚሊዎቼ እንደምን አደራችሁ? ሰላም ናችሁ ወይ? እንደምን አደራችሁ? እንደምን ዋላችሁ? እንደምንስ ቆያችሁ? ውድ ፋሚሊዎቼ እኔ በጣም ሰላም ነኝ። ክብሩ ይስፋ ለመድኃኒዓለም አለሁላችሁ። እናንተ ደህና ናችሁ? ጽዳት እያጸዳን ነው ያለሁት። ያው እንግዲህ የጽዳት ቦታ ነው። ጽዳት እየተጸዳ ነው። ቤት እያጸዳን ነው ከምሳ በኋላ ማለት ነው። እና ደህና ናችሁ ወይ? ውድ ፋሚሊዎቼ ሁላችሁ ሰላማችሁ ብዝት ይበልልኝ። እንኳን ለዛሬ ቀን ታስቦ ለሚውል አመታዊ ክብረ በዓላችሁ የቡሄ ባህል አደረሳችሁ። ዛሬ ያው 3 በዓል ነው። ደብረ ታቦር፣ ሩፋኤል፣ ቡሄ እና የአመቱ ሰው ይበለን። በጣም ደስ የሚል ነው። ደስ ይላል እውነት። የአመቱ ሰው ይበለን፣ ከቁጥር አያጎለን፣ ያሰብነውን ያሳካልን እና አዲስ አመት ልንቀበል ነው። እንግዲህ ትንሽ ቀናት ነው የቀራን። በዛ ላይ ደግሞ የገና ፍልሰታም ጾም ነው። እግዚአብሔር እንግዲህ የሚጾሙት እህቶቼ አባቶችን እንዲሁም በየገዳማቱ ያሉትን ፈጣሪ በህይወት በእድሜ በጸጋ ይጠብቅልን። ምክንያቱም ያው እኛ ስደት ዓለም ያለን ላይመቻችልን ስለምችል በእናትና በአባቶች ነው። በየገዳም ያሉት አባቶች በእነሱ ጸሎት ነው እንግዲህ ያለ ሁሉም ሰው ጸሎት ያስፈልጋል በአሁን ሰዓት በያለንበት እውነት። እና የነሱ ጸሎት በእነሱ ላይ ሆኖ ይደርብን እላለሁ። ውዶቼ ማሮቼ ሁላችሁም ሰላም ናችሁ አይደል? ሙቀት እንዴት ይዛችኋል? እኛ ሙቀት አልቻልንም። በጣም ነው የሚሞቀውና እግዚአብሔር እንግዲህ ያስችለን ነው። ሌላ ምን ይባላል? ያስችለን 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 ነው እውነት። ካላስቻለን መቻል አይደለም። በጣም ነው እውነት የሚሞቀውና እኔ እንኳን እግዚአብሔር ይመስገን ከተወሰነ ጊዜ በኋላ ወደ ሀገሬ ልገባ ነው። እግዚአብሔር ይመስገን 2 አመቴን ጨርሻለሁ። ክብሩ ይስፋ ለመድኃኒዓለም። የ2 አመቴን ሰኔ ላይ ነው የጨረስኩት። ግን እቺ የ3 ወር ምናምን የምትባለው ግዴታ ነው ስለተባለ እነሱም ይዞኛል፣ እኔም ልጨርስ ብዬ ዝም ብያለሁ። አንዳንዶቹ ደግሞ ስጠይቃቸው ግዴታ አይደለም መሄድ ትችያለሽ ምናምን እያሉኝ ነው። ሴትዮዋ ግን ወረቀትሽ የሚያልቀው 8ኛ ወር መጨረሻ ነው ስላለች እግዚአብሔር እንግዲህ በሰላም ከቤተሰቦቼ ጋር ያቀላቅለን። እናንተም መምጣት የመጣች ሊያሰባችሁ ሁሉ ፈጣሪ የልባችሁን መሸት ይፈጽምላችሁ። በሰላም ለሀገራችሁ ያብቃችሁ። እየሰራችሁም ያላችሁ እመቤቴ ቅድስት ድንግል ማርያም እሷ ልጆቼ ወዳጆቼ ትበላችሁ። ኢየሱስ ክርስቶስ ለኛ ብሎ መስቀል ላይ የዋለ እሱ ይጠብቀን በያለንበት። እንደውም ውድ ሙስሊም እህቶቼ ሁላችሁም ፈጣሪ በያለንበት ሰላማችሁን ያብዛን። ለመምጣት የፈለጋችሁትም እንደኔ ለመሄድ የፈለጋችሁ ፈጣሪ በሰላም ከቤተሰቦቻችሁ ጋር ይቀላቅላችሁ። ለመስራትም ያሰባችሁ ፈጣሪ ልቦናና ትዕግስት ይስጣችሁ። ማስተዋልን ይስጠን። እውነት ጥንካሬውን ያድለን። እውነት በጣም ነው የሚከብደውና ከባድ ነው። እቺን 2 አመት እንዴት ብዬ እንደጨረስኩ እኔና መድኃኒዓለም ነው የምናውቀው። በተለይ ወልደን የወጣኑ እናቶች ቻሌንጁ በጣም ከባድ ነው የእውነት በጣም 2 አመት ስናየው እንደ ቀላል ሊሆን ይችላል፣ ግን ዋጋ ያስከፍላል። እውነት እኔ በቃ የልጆች ናፍቆትም ስላለብኝ አልቻልኩም። ታውቃላችሁ በጣም አልቻልኩም በመድኃኒዓለም ስም። ግን አንድ ቀን በቃ በተለይ ከልጆቻችሁ ጋር ሆናችሁ የትም ሄዳችሁ ማታውቁት የመጀመሪያ ጊዜ ወልዳችሁ የምትወጡ እንደኔ ከሆነ በጣም ነው የሚከብደው። እኔ ግን በጣም ከብዶኝ ነበረና 1 ወር ሙሉ በቃ ተቸገርኩ። ሲጀመር እኔ ልጆቼን አጥቢያቸው አብልቻቸው ምን ብዬ ነው አብሬያቸው ያለውና ስሄድ ግን በመድኃኒዓለም ስም በቃ ብቻዬን ነው የምተኛ። 3ኛ ፎቅ ነው መጨረሻ ላይ ነኝ። ልክ መብራት አጥፍቼ ወደ አልጋ ስመጣ በጣም እኔ እንጃ በጣም ይከብድ ነበር። ግን እግዚአብሔር ይመስገን ያን ሁሉ አለፍኩትና በቃ አልቻልኩም። ውስጤን ሰፈስፋል። ምግብ ሳቀርብ አለቅሳለሁ።
ምግብ ስበላ እነሱ ጋር ተሰብስቤ አጉርሶኝ አብረን አብክተን ቡክትክት አድርገን የምንበላውን በልተን የቀረውን ቀርቶ ነው። እንደዛ ነበር እኔ ከልጆቼ ጋር ስኖር የነበረው እና ከዛ በኋላ ደግሞ ከሰዓት በኋላ ቤተክርስቲያን እንሄዳለን ጉባኤ። ከዛ በኋላ ከእነሱ ጋር ነው በቃ ኦልሬዲ እኔ የቤት እመቤትም ስለነበርኩ ልጆቼ ላይ ነበር ትኩረቴ ማለት ነው። እና ቆይ እስቲ አንዳንድ ነገር መቼም ሞልቶ አይሞላም የዚህ ዓለም ኑሮና መጣው አንዳንድ ነገር ለሁለት አመት እንኳን ብዬ ግን ሞልቶልኝም አይደለም አሁን እየሄድኩ ያለሁ። ግን በቃ ይሰለቸኝ። እንደኔ ስደት ያስጠላችሁ እህቶች አላችሁ ወይንስ በእኔ ብቻ ብሰው ነው? በጣም ነው ያስጠላኝ። በቃ እቺን እንደው በቃ ሂጂ ሚሉኝ ነው የፈለግኩት። ታውቂያላችሁ ሰው እኮ ሞልቶለት ያሰብኩት ተሳክቶ ነው። እኔ ግን ባይሳካም የራስ ጉዳይ ከልክ ያልፍ ዓለም 9 ናት አትሞላ። አንዱ ስትሉ አንዱን ስለሆነ እኔ ወሰንኩት ውሳኔን ማለት። አንዳንዴ ምን ይዤ ልሂድ እያሉ ነው ብዙ እህቶች የሰው ሀገር የቀሩት ማለት ነው። እኔ ግን ሁሉንም ነገር ወደ ጎን ተውኩት፣ ተቻልኩት። በቃ የራስ ጉዳይ እኔ ስኖር አይደለ እንዴ ምን እስከ መቼ ያኔ በልጆቼ ናፍቆት ሰው ሀገር ላይ የሚሰቃዩ አልኩና ወሰንኩት። ትቀጥያለሽ? አልቀጥልም አልኩ። መጣው ይመስገን ፈጣሪ። የሚያልፍ ነገር የለምና ያ ሁሉ በቃ ተቸገርኩ። ታውቃላችሁ ሌሊቱን እንቅልፍ አይመጣም። ቁጭ ብዬ ነው ማለት። አንዳንዴ ፈጅር ይሄ ያለው አክብር ስለ 10 ሰዓት ወይ 4 ሰዓት የመጀመሪያው ተነስቼ ቤት አጽድቼ ጨርሼ ግቢ አጥቤ እንግዲህ በሌሊት አስቡ እንቅልፍ እምቢ ብሎኝ እኮ። ከዛ ሴትዮ በሰላምሽ ነው ለምን አልተኛሽ ትለኛለች። ካሜራ ቤት ውስጥ ስላለ በጣም የምትከታተለኝና እኔ እንቅልፍ እምቢ አረ በኋላ ትታሜ መልሽ ላንቺ ጥሩ አይደለም ምናምን ስትለኝ ወይኔ አምላኬ አረ እንደው አንተ የማስችልበት አንድ አንጀቴ የሚቆርጥበት ነገር ስጠኝ። 2 አመት ሳልጨርስ እንዳልመለስ አውቃለሁ አልኩ። ግን ፈጣሪ የለመኑትን የማይረሳ መድኃኒዓለም እኔ እንጃ በቃ ቆረጠልኝ። 2 አመቴን ጸጥ ለጥ ብዬ ሰራው። በቃ ወደ ጎንም ወደ ግራም ብሮጥ ምንም አማራጭ የለም። እና አንዴ ከሀገራችሁ በአየር ወጥታችሁ ወደ ሀገር መመለስ ከባድ ነው። እንኳን ሳልሰራ ኮንትራትም ጨርሰው መሄድ ስንት ቻሌንጅ አለ ሰው ልጅ ላይ። አንዳንዶቹ አረቦች የተረገሙ ናቸውና በጣም ነው የሚከብደውና አሁን ደግሞ በጣም ተበላሽቷል ሰው ሁላ ማለት ነው። ስለዚህ ለዚህ ነው የምላቸው እህቶቼ እና ሁሉም ነገር አለፈ። ክብር ምስጋና ለሱ ይሁን ለመድኃኒዓለም። ምን ይሳነዋል የኔ ጌታ የኔ ሁሉ ነገር የኔ ተስፋ መድኃኒዓለም እኮ የሚያሳጣው ነገር የለም። ከኛ ይጎላል እንጂ ከሱ ምንም የሚጎል ነገር የለምና እኔ አድርጎልኛል። ቸሩ መድኃኒዓለም ስሙ የተመሰገነ ይሁን። ለዚህ ሰዓትም ለዚህ ደቂቃ ማድርሶኛል። ሁሉም ነገር በቃ ለሱ ነግሬ ያሳፈረኝ ነገር የለም። ሁሉም ነገር በመልኩ ይዞልኛል። እኔ እውነቴን ነው ሲመጣ በቃ 1-2 አመት ከዛ በኋላ ደግሞ ከሆነ ምናምን ብዬ ነበር ስታስቡ ማለት ነው። እኔ እንጃ እኔ ብቻ ይሁን ሌላም ሰው ብሩ ግን የለውም። ትሰራላችሁ 2 አመት ይሆናል። በቤተሰብ አንዳንድ ነገር ካረጋችሁ ምንዛሬ ጨምሯል። እናንተ ታድላችኋል። አሁን የምትሄዱት እንደውም የድሮ ይሻል ነበር። ያው እኔ ምንም ለውጥ ያየሁበት ነገር የለም። ብቻ ተመስገን ነው። ይሁን ይደረግልኝ እሱ የእሱ ፍቃድ ይሁንና ብዙ ነገር አለ እና አንዳንዴ አስባችሁ በአመት ይሄን አረጋለሁ ብላችሁ በተለይ ከአዲስ አመት ከአዳዲሶቹ ከኢትዮጵያ ወደ አረብ ሀገር የምትመጡ እህቶቼ ጥንቃቄ ማድረግ ያለባችሁ ኢትዮጵያ ቁጭ ብላችሁ ሳትሰሩ ኳልኩሌት አርጋችሁ ጨርሳችሁ መታችሁ ያ ነገር ግቡን ሳይመታ ሲቀር የምትታመሙ እህቶቼ ትኖራላችሁ። ምክንያቱም አንዳንድ ሰው በወር ደሞዝሽ ስንት ነው ይሄን ያህል ነው ይሄን አርጌ አንቺ የምታስቢና እዚህ የሚደረገው ነገር አይገናኝም። በተለይ ስደት ሀገር ስትሆኑ የሴቶች ንጽህና መጠበቂያ ሁሉም ነገር አንቺ ልትገዢ ትችያለሽ። አንዳንዶቹ አይገዙም ያውኑ ማለት ነው። የበፊቱ ችግር የለባቸውም። ከሳሙና ጀምሮ እስከ ምትፈልጊ ድረስ ያማሉሻል። አሁኑ ግን ጊዜም ተቀይሯል። እናቴ ልጅ ከደሞዝሽ ነው የምትገዢው። አንዳንዶቹ ደግሞ ኢንተርኔት ቤት ውስጥ ያለ እንዳትጠቀሚ ያረጉሻል። እኔ እግዚአብሔር ይመስገን ኢንተርኔትም አለኝ እየተጠቀምኩ ነው። ምክንያቱም አንዳንድ ክፍሌ ሲሄድ
ስለሚቋረጥብኝ፣ ሁለተኛ ነገር ደግሞ አሁን ቤት እየተሰራ ስለሆነ እየነቃቀሉት ስለሆነ ደግሞ ተንኮላችሁ ልክ ስልክ ላይ ትኩረትሽን ካደረግሹ አውቆ ይነቅላሉ። የተንቀሳቃሽ ዋይፋይ ስለሆነ እና ስንቱን ቻሌንጅ አልፈን ነው እዚህ የደረስነው። እና አንዳንዴ ሳትሰሩ ምንም ነገር ሳታስቡ ሂሳብ ካልኩሌት አድርጋችሁ አትምጡ። በቃ አንተ ታውቃለህ ብላችሁ ለሱ ስጡት። እውነት ስትመጡ ደግሞ ጠንካራ ሆኑ። በቃ ለምን ቶሎ ተስፋ አትቁረጡ። እውነቴን ነው የምላችሁ። ተስፋ መቁረጥ በፍጹም አይቻልም። ምክንያቱም ነገ ሌላ ቀን ነው። አንቺ የምታስቢና እዚህ የሚከሰት ነገር ያለ ብዙ ነገር ነው። እውነት አንቺ ለጤናሽ ነው መጀመሪያ ማሰብ ያለብሽ። ሂሳቡን ካልኩሌት አርገሽ መምጣት ሳይሆን እዚህ መተሽ ፈጣሪሽን እየለመንሽ የምታገኙን አስራት በኩራት እየከፈልሽ ያው ክርስቲያኑም ከሆንሽ አስራት በኩራት አለ። በሙስሊምም ደግሞ ሰደቃ የሚባል ስላለ ከምታገኝ ላይ 5% ብታደርጊ ፈጣሪ ይባርክልሻል ያለውን ነገር ማለት። ሌላውን ነገር በሂደት ታያለሽ። ምንም እኔ አንዳንዴ ስላጋጠመኝ ነው እንደዚህ ማወራና ብዙ ነገር አስቦ ካልኩሌት ጨርሶ ምን ብሎ ሲመጡ እዚህ የሚያጋጥማቸው ሌላ በቃ የሆነ ከራሳቸው ጋር ይጣላሉ። ታውቃላችሁ ሰው እንዴ ከራሱ ጋር ይጣላል? ሀሳብ ጭንቀት ሲበዛ ማለት ነው። ስለዚህ ይሄ አያስፈልግም። መጨነቅ መጠበብ አያስፈልግም። እናንተና እናንተ ስትሆኑ ነው። ምን አባቱ እንዴ ግዴታ እኮ አረብ ሀገር ብቻ አይደለም ሰው ሀገር ላይም ዝቅ ብሎ ከሰራ ይኖራል። እኛ ግን ለምንድነው በተለይ አረብ ሀገር ለምንድን የወጣ ነው እህቶች ከኔም ጭምር ማለት ኢትዮጵያ ላይ ዝቅ ብለን መስራት አንፈልግም። እኔም አልፈልግም። እሺ እኔ እዚህ 1500 ከምሰራ እዛ ሀገር ሂጄ ሽንት ቤት አጥቤ ይሄን ያህል ቢከፈል እመርጣለሁ ስለምንል ነው እዚህ መተን ዝቅ ብለን የማይገባን ስራ እየሰራን ያለን። እውነት ቢያንስ እኮ ሀገራችን ላይ ብንሰራ እኮ ማለት ትርፍ ባይኖርም ክሳራ የለብንም። በቃ ነጻነት አለሽ። በነጻነት ተንፍሰሽ ትገቢያለሽ። እኔ 2 አመት ሙሉ እኮ እስር ቤት ማለት ይቻላል። እውነቴን ነው። እስር ቤት ነው የኖርኩት። ማርያምን በቃ የተዘጋ እስር ቤት ታውቃላችሁ? እንደዛ ማለት ነው። ይዘጋብኛል። ስራ ሲሄዱ ይዘጋሉ፣ ሲመጡ ይከፍታሉ። አሁን ትመጣለች ከሰዓት በኋላም ስተኛ በራን ዘግቷ ነው። እንደውም አሁን ሊሄድ ስለሆነ ምንም አታመጣም በሚለው ስራ ሲሄዱ የልጆች ትምህርት ቤት ስላልጀመሩ ክፍት አርጋ መሄድ ጀመረች። ምክንያቱም በር ላይ የሆነ አታክልት አለ፣ እሱን ውሃ ለማጠጣት በሱ ሰበብ ማለት። በፊት ቆሻሻ ስጥል እጠበቅ ነበር። የምሬን ነው የምላችሁ። ግቢ ስታጠብ ሴትዮዋ ትጠብቀኛለች። ሴትዮዋ ካልተመቻ ልጆች ይጠብቁኝ ነበር። ይሄን ሁሉ ቻሌንጅ አልፈን ነው እዚህ የደረስነው። በተለይ ደግሞ አዳዲስ የምትመጡ ልጆች ጥንቃቄ አድርጉ። ምክንያቱም ብዙ እናንተ ማየት የማትችሉ ካሜራዎች በየቦታ ተደብቆ የተቀመጡ ካሜራዎች አሉ እና ብዙ ነገር ስላለ አረብ ሀገር እንደ በፊቱ አይደለም። ቴክኖሎጂ በጣም ስለተነጠነ ሰው በሱ ነው የሚከታተላችሁና ጥንቃቄ አርጉ። አሁን ደግሞ የምትመጡ እህቶቼ ሙቀት ነው፣ ውሃ ጠጡ፣ ምግብ ብሉ። ከምንም በላይ ምግብ ይቀድማል። ምግባችሁን ብሉ፣ ስራችሁን ስሩ። ይሄ ልንሰራ ግዴታ ነው። ግን ይሄ ካሜራ አለ፣ ምግብ እንዴት እበላለሁ፣ እንዴት ውሃ ጠጣለሁ፣ እሱ ሌላ ጉዳይ ነው። ካልበላሽ መስራት ስለማትቺ ከሌለው ደግሞ ምግብ የለም አልሰራም ብለሽ ተናገሪ እንዴ። አንዳንዶቹ ራብ እኮ እየደፋቸው ፌንት እየነቀሉ ነው። በተለይ እዚህ የተረገመ ሀገር ሳኡዲ የሚባል ሀገር ማለት ነው። እና እባካችሁ እባካችሁ እህቶቼ በጣም ነው የምወዳችሁ ማከብራችሁ። አካውንቴን ሰብስክራይብ የምታደርጉልኝ ቤተሰቦቼ በጣም አመሰግናለሁ። በቅርቡም ኢትዮጵያ ልገባ ስለሆነ በሰፊ እንገናኛለን ብዬ አስባለሁ። እና ደግሞ በእግረ መንገዳችሁን አካውንቴን ሰብስክራይብ አድርጉልኝ። ፎሎ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። አበረታቱኝ። ከሰው ቤት ወጥቼ የራሴን ስራ እንዲሰራ እርዱኝ። ይሄ ለስራ የሚፈልግ አካውንቴ ስለሆነ እባካችሁ የምትወዱኝ የምወዳችሁ ከትህትና ጋር እንዲያው ከቅርታ ጋር ካላስቸገርኩ ቪዲዮ ለምታዩ ሰዎች ሰብስክራይብ አርጉልኝ፣ አበረታቱኝ፣ ላይክ አርጉልኝ። ከምንም በላይ ላይክ ስለሚያስፈልግ እና ያው ስለማልሰራበት ቤቱ ካሜራ ስላለ ያው ሲሄድ እሰራለሁ በሚለው ስለሆነ ሰብስክራይብ በጣም እየቀነሰ ስላስቸገረኝ እባካችሁ በተለይ ዊቻውሬ ማለት ነው ከ57 10 ሆኗል እየወረደ ማለት ነው። ምን እንደሆነ አልገባኝም።
ቪኤም እየቀነሰ ነው በጣም ከ2500 ደርሷል። አይዶን ነው እንዴት እንደሆነ አልገባኝም። ለምን እንደዚህ እንደሚሆን አላቅም። አንደኛ እኔም ስለማልሰራበት ነው። አንደኛ ቤቱ እንዳለ ሙሉ ካሜራ ነው። ግቢ መውጣት አልችልም። እኛን የሚመለከት ሶሻል ሚዲያ ላይ መልቀቅ የለብሽም ስለተባል ለዚህ ነውና እኔ ምግብ እሰራለሁ፣ ጽዳት አጸዳለሁ፣ ሁለገብ ነው። ሁሉንም ነው የምሰራውና ያው አንዳንዴ ምግቤን እንኳን ስሰራ እንዳልፖስት ስለተከለከልኩ ነውና አሁን ደግሞ እግዚአብሔር ይመስገን ሀገሬ ልገባ ነው። በሰፊ እንገናኛለን። አበረታቱኝ፣ አስተምሩኝ፣ ማላቀውን እንድታሳውቁኝ ጠይቃለሁ። ምክንያቱም ኢንቦክስ መጻፍ ትችላላችሁ። በጻፋችሁት መልእክት ያለኝን ነገር ሼር አደርጋለሁ። ከእናንተም እናንተ ይሄን ብታደርጊ አይቀንስብሽም፣ ይሄን አድርጊ በሉኝ እላችኋለሁ። ውድ ፋሚሊዎቼ በጣም መወዳችሁ እና ዛሬ እንደነገርካችሁ ያው ደብረ ታቦር ትልቅ በዓል ነውና የአመቱ ሰው ይበለን፣ ከቁጥር ያጎለን። ልንመጣ ያሰብነውን ፈጣሪ ሀሳባችን ያሳካልን። ወደ ሀገራችን ልንመለስ እንደኔ ያሰባችሁ ፈጣሪ በሰላም ከቤተሰቦቻችሁ ጋር ከልጆቻችሁ ጋር ከአገራችሁ በተለይ ከተቀደሰች አገራችን ፈጣሪ በሰላም ያግባን እላለሁ። እሱ ዓለም 9 ስለሆነች አይሞላም እኮ እውነት ሞልቶ ተረፈኝ የሚል ሰው አለ። ሀብታምን ብትሆኑ እኮ እንደው ስራውን ስሰራ ነው እንጂ ሀብታለኝ ብሎ አይቀመጥም። ስለዚህ እንዲህ ናት ዓለም እና ራሳችሁን አታድክሙ። በተለይ ደግሞ አረብ ሀገር የቆያችሁ እህቶች ካላችሁ ግቡና ውለዱ በጊዜያችሁ። የአረብ ሀገር ብር ምንም አይጠቅምም። ብር ማለት አሁን በአሁን ሰዓት ልጅ ነው። ልጅ ከምንም በላይ ነው። ልጅ ካለሽ አንቺ ሀብታም ነሽ በቃ። ምክንያቱም አንዳንድ እህቶቼ አረብ ሀገር ለብዙ ጊዜ ሲቀመጡ ኢትዮጵያ ላይ ሲሄዱ የመውለድ ቻንሳቸው ይሄን ያህል ስለሆነ እባካችሁ በጊዜያችሁ ተጠቀሙ። ጊዜ ታክሲ አይደለም፣ ቆሞ አይጠብቅም እላችኋለሁ። ለማግባት የሚያሰባችሁ ኢንሻአላህ ፈጣሪ እንግዲህ ለትዳር ያማረ ትዳር ያርግላችሁ። የወለዳችሁን ልጆቻችሁን ለማየት የምትጓጉ እንደኔ ፈጣሪ በሰላም ከልጆቻችሁ ጋር ያገናኛችሁ እላችኋለሁ። ውዶቼ በጣም ነው የማመሰግነው። መልካም ቀን፣ መልካም ቆይታ። ወዳችኋለሁ። ባይ ባይ።